እንደ ግራፊክ ዲዛይነር ለክላይንት ከምንልክላቸው የፋይል ፎርማቶች ውስጥ እንደ ፒኤንጂ፣ ጄፒጂ፣ ኤስቪጂ፣ ኤአይ እና ፒኤስዲ ያሉ ፋይሎችን ጠቀሜታቸውና ሊሚቴሽናቸውን እናያለን። በመጀመሪያ የምናየው ፒኤንጂ ነው። ፒኤንጂ ፒክስል ቤዝድ የሆነ የፋይል ፎርማት ሲሆን ትራንስፓረንት ባክግራውንድ እና ሃይ ኳሊቲ ኢሜጆች ለመላክ እንጠቀምበታለን። ፕሪንቲንጋቸው ስትመጣ ደግሞ ለላርጅ ሳይዝ ፕሪንቲንጎች አይመከርም። ደግሞ ከጄፒጂ አንጻር ደግሞ የፋይል ሳይዛቸው ትልቅ ይችላል። ሁለተኛው ደግሞ ጄፒጂ ነው። ጄፒጂ ኮምፕረስድ የሆነ የኢሜጅ ፎርማት ሲሆን እንደዚህ ሶሻል ሚዲያ ፖስቶችን፣ ፎቶዎችን ስናላክ የፋይል ሳይዛቸው አነስተኛ ስለሆነ ለፋስት ሎዲንግ እንጠቀምበታለን። ወደ ሊሚቴሽናቸው ስንመጣ ደግሞ ትራንስፓረንት ሰፖርት አያደርጉም እና ኤክስፖርት ባደረግናቸው ቁጥር የኢሜጅ ኳሊቲያቸው እየቀነሰ ይመጣል። ወደ ሶስተኛው ስንመጣ ኤስቪጂ ነው። ኤስቪጂ ቬክተር ፋይል ፎርማት ሲሆን በጣም አነስተኛ ሳይዝ ስላላቸው ዌብሳይቶች ላይ ሎጎዎችን፣ ኢሜጆች በምናስገባበት ጊዜ ለዌብ ፐርፎርማንሳችን ተመራጭ ያደርገዋል ወይም ደግሞ በጣም ፐርፌክት ነው። ወደ ሊሚቴሽን ስንመጣ ደግሞ ኮምፕሌክስ ለሆኑ ኢሜጆች ተመራጭ አይደለም። ወደ አራተኛው ስንመጣ ፒኤስዲ ነው። ፒኤስዲ ኤዲቴብል የሆነ የፎቶሾፕ ፋይል ፎርማት ሲሆን ፉል ኮንትሮል ዲዛይናችን ላይ ፉል ኮንትሮል ይኖራል። ያም ማለት የተለያዩ ሌየሮችን፣ ኢፌክቶችን፣ ቴክስቶችን ኤዲት ማድረግ እንችላለን ማለት ነው። ወደ ሊሚቴሽን ስንመጣ ደግሞ ፒኤስዲ ከአዶቤ ፎቶሾፕ ውጭ ሌሎች ሶፍትዌሮችን ሰፖርት አያደርግም። ወደ መጨረሻው ስንመጣ ደግሞ ኤአይ ነው። ኤአይ ደግሞ የአዶቤ ኢሉስትሬተር ኤዲቴብል ፋይል ፎርማት ሲሆን የተለያዩ የሎጎ ዲዛይን ኢሉስትሬተር ቬክተር ፋይሎችን ኤዲት ለማድረግ እንጠቀምበታለን። ወደ ሊሚቴሽን ስንመጣ ደግሞ ኤአይ ከአዶቤ ኢሉስትሬተር ሶፍትዌር ውጭ ሌሎችን ሶፍትዌሮችን ሰፖርት አያደርግም።